እባክሽ ፋይሉን ሰጪኝ። ልመና አንተን ከሚያክል ሰው አይጠበቅም። ወይ ካልሆነ ለምን ነገሮችን በፍልሚያ ታደርጋቸው? የለበስነው ልብስ እኮ መለኪያችን አይደለም። ማንም ሰው በልቡ እንጂ በልብሱ አያስብም። ልብና ልብስ ይለያያል እያልከኝ? እንደዛ ለማለት ፈልጌ አይደለም። አሁን እየኖርኩት ያለው ህይወት አይደለም የኔ ማንነት። አቶ አምነን በድጋሚ እንደምንገናኝ ተስፋ አደርጋለሁ። ካታሊና አልጨረስንም እኮ ወዴት ነው የምትሄጂው? እመኝ ከኔ ወዴትም አታምጪ። የገባሽበት ገብቼ እገልሻለሁ። ሲፈን ህይወቴን እንዳበላሸሽው ያንቺን ህይወት ምስቅልቅሉ ነው ማውጣልሽ። አንተ እዚህ ውስጥ እጅ አለበት። እውነት እላለሁ እኔ ምንም ማውቀው ነገር የለም። እንዴት አታውቅም? አብረሃት አይደለን ያለ ሰው ናችሁ ብዬ እኔ ባስጠጋችሁ እንዴት ያጎረሳችሁን ልጅ ትነክሳላችሁ? እምልልሃለሁ እኔ ምንም አላውቅም። ይሄ ልጅ ያለምንም ምክንያት እዚህ አልቀረም። እናም ያቺ ልጅ ለማግኘት አንድ ያለኝ መንገድ እሱ ነው። ይቺ ጨካኝ እኔንም መጠቀሚያ ያደረገች። ይኸው ከጠዋት ጀምሮ በደውላ ስልካው ዝግ ነው። ቆይ እኔ አብሬያት ብተባበር እዚህ ምን አደርጋለሁ? አቶ አምነን እየፈለገሽ ነው ብለውኝ ነበር ይመስለኛል። ያ ደግሞ የተሳሳተ መረጃ ነው። በቃ ለአንተ መልካም ቀን ተመኝ። ቆይ አንዴ እንዳትዘጊ። አላወኩሽም ነበር ለዛ ነው። አሁንም እኮ አታውቀኝ። በእርግጥ ግን መተዋወቅ እንችላለን። አንቺ እንዳላቀርሽበት አውቃለሁ። ይሄ ሁሉ ሴራ የሱ ነው። በእርግጥ አሁን እኔ ደወልኩልህ። እኔ ጋር የምትፈልገው አንድ ነገር አለ። መቼም አንተም እያስፈለግከኝ ያለኸው ለዛ ጉዳይ መሰለኝ። በእርግጥ በጣም የሚያስፈልገኝ ነገር። ቆይና ለምን አንደራደር? በጣም ደስ ይለኛል። አሁን ያለህበት መጣ። አቶ አምነን አንድ ነገር ግን ለማድረግ እንዳትሞክር። ኧረ እኔ በሰላማዊ መንገድ ነው ነገሮችን መፍታት የምፈልገው። እሱ ደግሞ እንዳታስቢ። አቶ አምነን ስለ ሲፈን እውነተኛ ማንነት ከመርማሪው ሲሰማ የሚታየው ድንጋጤና ቁጣ አስገራሚ ነው። ሲፈን የደፊን ልጅ መሆኗንና ቤታቸው የገባችው ለበቀል መሆኑን ሲያውቅ የሚያሳየው የፊት ገጽታ የክህደትን ጥልቅ ቁጭት አድርጎ ያሳያል። የኔ ቅጽበታዊ ምላሽ በዚህ ሰዓት ዋው በመጨረሻም እውነቱ ወጣ የሚል ነበር። ይህ ክስተት የድራማውን አቅጣጫ ሙሉ በሙሉ የሚቀይር ነው። ወደፊቱ አምነን ይህን ክህደት በቀላሉ ስለማያልፈው በሲፈን ላይ የሚወስደውን እርምጃ እጅግ አደገኛ ሊሆን እንደሚችል መገመት አያዳግትም። ጄሪና ሙስጠፋ የሚያደርጉት ንግግር ትኩረት ይስባል። ሙስጠፋ በስልክ ሲያወራ መታየቱና መጨነቁ ከሲፈን ማምለጥ ጋር ግንኙነት እንዳለው በግልጽ ይጠቁማል። እዚህ ላይ የኔ ምላሽ ሙስጠፋ የራሱን ጥፋት ለመሸፈን እየሞከረ መሆኑን መገንዘብ ነው። ወደፊት አምነን የሙስጠፋን እጅ እንዳለበት ሲያውቅ ሙስጠፋ ላይ የሚያደርሰውን ቅጣት ከሲፈን የከፋ ሊሆን እንደሚችል ጥልቅ ትንታኔን ያሳያል። አምነን አክስቱን ጠርቶ ሲፈን ማንን እንደሆነች ሲነግራት የምናየው ድንጋጤ እጅግ ስሜት ገላጭ ነው። እውነትህን ነው? እዚሁ ስትጫወትብን ነበር የሚለው የአክስቲቷ ምላሽ የሁሉንም ተመልካች ስሜት የሚወክል ነው። እንደኔ አስተያየት ይህንን ክስተት በቤት ውስጥ የነበረውን የዋህነት ሙሉ በሙሉ ያጠፋዋል። በቀጣይ ክፍሎች አክስቲቷ በቤት ውስጥ ለሚመጡ አዳዲስ ሰዎች እጅግ ጠንካራና አጠራጣሪ ባህሪ ሊኖራት እንደሚችል እና ቤቱ እንደ ወታደራዊ ካምፕ ጥበቃ ሊበዛበት እንደሚችል መተንበይ ይቻላል። አክስቲቱና አምነን እንዴት የዚህን ያህል ያጎረሳትን እጅ ትነክሳለች እያሉ ሲወያዩ የሞራል እሴት መጣስ ምን ያህል እንደሚያም ያሳያል። አምነን እኔን ለማምለጥ እንደማትችል ማወቅ አለባት ማለቱ የቁርጠኝነት ጥግ ነው። የኔ ጥልቅ ምልከታ በዚህ ላይ ሲፈን ምንም እንኳን በበቀል ብትነሳም በውስጧ ከቤተሰቡ ጋር ባሳለፈችው ጊዜ የፈጠረችው ስሜታዊ ቁርኝነት ሊኖር እንደሚችል ነው። ወደፊት ሲፈን በዚህ የሞራል ግጭት ማለትም ዓላማዋና ቤተሰቡ ላደረገላት ውለታ መካከል ተወጥራ ልትቸገር ትችላለች ብዬ ገምታለሁ። አምነን ጉዳዩን ለማጣራትና ሲፈንን ለመከታተል ለሰዎቹ ትዕዛዝ ሲሰጥ እናያለን። ቤተሰቦቿና ዘመዶቿ
የት እንዳሉ እንዲጣራ ማዘዙ ጉዳዩን ወደ ሰፊ ጦርነት እየቀየረው መሆኑን ያሳያል። ሲፈን ዳግም በስልክ ስታወራ እናያለን። መቼም አያገኘኝም ዳግመኛ ወደሱ ካልመጣው በማለት መሸሸጓን ታረጋግጣለች። የድምጿ መረጋጋትና በራስ መተማመን የሚያስገርም ነው። እዚህ ላይ የኔ ትንታኔ ሲፈን ተራ ሰላይ ሳትሆን ከፍተኛ ስልጠና ያገኘችና ለእንደዚህ አይነት ቀውስ ራሷን ያዘጋጀች መሆኗን ማሳየቱ ነው። የትንበያ ሐሳቤ ደግሞ ሲፈን መደበቋ ለጊዜው ቢሆንም አምነን ደካማ ጎኗን ምናልባትም የምትወደውን ሰው ተጠቅሞ ከድብቅ ቦታዋ እንድትወጣ እንደሚያስገድዳት ነው። ካታሊና የተባለችው ምስጢራዊ ሴት ለአምነን ስልክ ትደውላለች። አንተም እያስፈለከኝ ነው? ለምን አንደራደርም? የሚለው ጥያቄዋ የታሪኩን አድማስ ያሰፋዋል። የኔ ቅጽበታዊ ምላሽ ይቺ ሴት ደግሞ ከየት መጣች? ከሲፈን ጋርስ ምን ግንኙነት አላት? የሚል ነበር። በከፍተኛ ደረጃ ጨዋታ መጀመሩን ያሳያል። ወደፊት አምነን የሲፈንን ጉዳይ ወደ ጎን ትቶ ከዚች አዲስ ኃይለኛ ሴት ጋር ትልቅ ጦርነት ወይም አስገዳጅ ስምምነት ውስጥ ሊገባ እንደሚችል ጥልቅ የትንበያ ትንታኔ ያሳያል። ሙስጠፋ ከአምነን ቤተሰቦች ጋር ሲጋፈጥና ምንም እንደማያውቅ ሲክድ እንሰማለን። እኔ አብሬያት ብተባበር እዚህ ምን አደርጋለሁ የሚለው መከራከሪያው አሳማኝ ቢመስልም የፍርሃት ስሜቱ ግን ይነበብበታል። እዚህ ላይ የኔ ሪያክሽን ሙስጠፋ አጣብቂኝ ውስጥ መግባቱንና ለማምለጥ ሲል ውሸት እየደረደረ መሆኑን ማየት ነው። የኔ ትንበያ የሙስጠፋ ሚስጥር መጋለጡ እንደማይቀርና ሲጋለጥ ደግሞ ከሲፈን በበለጠ በአምነን እጅ አሰቃቂ ቅጣት እንደሚጠብቀው ነው። አምነን ለምንድነው ሁሉም ከጀርባ የሚሆነው? ሰውን ለማመን ተቸገርኩ ሲል የውስጥ ስብራቱን ያጋልጣል። አያቱ ሰው ላይ ተስፋ አታድርግ ስትለው የህይወትን መራራ እውነት ታስተምረዋለች። የኔ ትንበያ የሚያሳየው ይህ የብቸኝነት ስሜት አምነንን ይበልጥ አደገኛና ማንም የማይገምተው እርምጃ እንዲወስድ የሚያደርገው ጭካኔ የተሞላበት መሪ እንደሚያደርገው ነው። በመጨረሻም ካታሊና የተባለችው ምስጢራዊ ሴት በአካል ወደ አምነን ቤት መጥታ ታገኘዋለች። የሁለቱ የቃላት ምልልስ በከፍተኛ ፖለቲካዊና የንግድ ውጥረት የተሞላ ነው። ፋይሉን ስጪኝ ሲላት እሷ ደግሞ ነገሮችን ለማወሳሰብ ትሞክራለች። የኔ የመጨረሻ ቅጽበታዊ ምላሽ አሁንስ ድራማ ወደ ትልቅ ማፊያ ሽኩቻ ገባ የሚል ነው። የትንበያ ትንታኔ ይህች ካታሊና ምናልባትም ከሲፈን እናት ጋራ ምስጢራዊ ንክኪ ሊኖራት እንደሚችል እና አምነን ሳያውቀው ወደ ጥልቅ ወጥመድ ውስጥ እየገባ መሆኑን ነው የሚያሳየው። በቀጣይ ክፍሎች የእነዚህን ሁለት ኃይሎች የአምነንንና የካታሊናን ፍልሚያ የታሪኩ ማዕበል ይሆናል። በአጠቃላይ ይህ ክፍል የደር ድራማን ታሪክ ከተራ የቤተሰብ ሽኩቻ ወደ ጥልቅ የስለላ የበቀልና ማፊያ ድርድር ያሸጋገረበት ወሳኝ ምዕራፍ ነው። እያንዳንዱ ገጸ ባህሪ የራሱን እውነተኛ ማንነት ያወጣበት ሲሆን ቀጣዩ ክፍል ከዚህ የበለጠ ፍንዳታና ያልተጠበቁ ሁኔታዎች ይዞ እንደሚመጣ በግልጽ የሚያሳይ ድንቅ የጥበብ ስራ ነው። እናንተ ደግሞ ሰብስክራይብ በማድረግ ቀጣዩን ክፍል በጉጉት ጠብቁ። ሰላም ቆዩን።